ይህ ሰው የማይቆም ነው። ከዓለም ገና ሰፈር ተነስቶ ዛሬ አፍሪካን እያነጋገረ ይገኛል። የወይኗ ልጅ በሚለው መጠሪያው የምናውቀው አቤል ብርሃኑ በቅርቡ በናይሮቢ ኬንያ በተካሄደው ታላቅ የሽልማት ስነ ስርዓት ላይ ድል ቀንቶታል። በሺዎች የሚቆጠሩ አፍሪካውያን እጩዎች መካከል ኢትዮጵያን ወክሎ ሶስተኛ ደረጃን ይዞ የወጣው አቤል በአሁኑ ወቅት በዩቱብ ቻናል ላይ ምን አይነት ለውጦች እያደረገ ነው? ወራዊ ገቢው ስንት ነው? ዛሬ ሁሉንም ምስጢሮች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም መጨረሻ ላይ አቤል ለተከታዮቹ ያስተላለፈውን ያልተሰማ መልእክት እንነግራችኋለን። ባለፉት ጥቂት ወራት ውስጥ የአቤል ብርሃኑ ስም በአፍሪካ የዲጂታል ሚዲያ መድረክ ላይ በከፍተኛ ሁኔታ ሲነሳ ቆይቷል። በቅርቡ በወጣው መረጃ መሰረት አቤል ብርሃኑ አፍሪካ ጎልደን አዋርድስ 2026 ላይ በትራቭል ፍሎገር ዘርፍ ተወዳድሮ በአፍሪካ ሶስተኛ ደረጃን በመያዝ የክብር ሽልማቱን ተቀብሏል። ይህ ሽልማት ለአቤል ትልቅ ትርጉም አለው። ለዓመታት በዜናና በመረጃ ስራዎቹ ሲታወቅ የቆየው አቤል በቅርቡ ስራውን ወደ ጉዞ ትራቭል ኮንቴንት በመቀየር የተለያዩ የዓለም ሀገራትን እየዞረ ለተመልካቾቹ በማሳየት ላይ ይገኛል። ይህ ሽልማት ደግሞ አቤል በአፍሪካ ደረጃ ተጽዕኖ ፈጣሪ መሆኑን ያረጋገጠበት ታላቅ ክስተት ሆነዋል። ወደ ወቅታዊ ቁጥሮች ስንመጣ የአቤል ብርሃኑ ኤምፓየር ከምን ጊዜውም በላይ እየሰፋ ነው። ዛሬ ግንቦት 2026 ላይ እንደምናገኘው መረጃ ከሆነም ዋናው ቻናሉ ከ2 ሚሊዮን በላይ ሰብስክራይበሮች አሉት። ሁለተኛው ቻናል ደግሞ የወይኗ ልጅ 2 ማለት ነው ከ1.6 ሚሊዮን በላይ ተከታዮችን አፍርቷል። ባለፉት 30 ቀናት ብቻ የአቤል ቪዲዮዎች በአማካይ ከ10 ሚሊዮን በላይ እይታዎችን እያገኘ ይገኛል። ይህም አቤል በኢትዮጵያ ብቻ ሳይሆን በዓለም ዙሪያ የሚገኙ ኢትዮጵያውያን ዘንድ ተመራጭ መሆኑን ያሳያል። ብዙዎች የሚጠይቁት ጥያቄ አቤል ከዩቱብ ስንት ያገኛል የሚለው ነው። እንደ ወቅታዊ መረጃ ከሆነም አቤል ከዋናው ቻናሉ ብቻ በወር እስከ $15,000 ማለትም በኢትዮጵያ ከ1.5 ሚሊዮን ብር በላይ ገቢ ሊያገኝ እንደሚችል ይገመታል። ይሁን እንጂ አቤል አሁን ትኩረቱን ከገቢው በላይ ይዘቱ ላይ አድርጓል። ከኢትዮጵያ ወደ ዓለም በሚል መሪ ቃል እንደ እስራኤል፣ ኬንያና ሌሎች የአውሮፓ ሀገራትን በመጎብኘት አስገራሚ ቪዲዮዎችን እያቀረበ ይገኛል። በተለይም በቅርቡ እስራኤል ገባው በሚል የለቀቀው ቪዲዮ በአጭር ጊዜ ውስጥ ብቻ በመቶ ሺዎች የሚቆጠሩ እይታዎችን በማግኘት የዩቱብ ትሬንዲንግ ላይ ተቀምጦ ነበር። አቤል ሽልማቱን ከተቀበለ በኋላ ባስተላለፈው መልእክት የድክመቴ ሳይሆን የጥንካሬ ምንጭ ለወደፊቱ ያለኝ ተስፋ ነው ብሏል። በእርግጥም ከዓለም ገና ተነስቶ አፍሪካን እስከ መወከል መድረሱ ለብዙዎቻችን ትልቅ መነሳሳት ነው። ውድ ተመልካቾቻችን እናንተስ በአቤል ብርሃኑ የጉዞ ቪዲዮዎችና በቅርቡ ባገኘው የአፍሪካ ሶስተኛ ደረጃ ሽልማት ላይ ምን አስተያየት አላችሁ? ብሎጎቹን ወዳችኋል ወይስ የድሮውን የዜና አቀራረቡን ትመርጣላችሁ? ሐሳባችሁን በኮሜንት መስጫው ላይ ጻፉልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች ጋም እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ። እንዲህ አይነት ወቅታዊና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ አስገራሚ መረጃ እስክንገናኝ ቸር ሰንብቱልን።